ፋኖዎች ናቸው እንደዚህ ያሉት። ፋኖ ነኝ ስላሉ እኮ ፋኖ ሊሆኑ አይችሉም። እኔ አሁን ለምሳሌ በሚዲያው ላይ እኮ ህዝብን እየዋሹ ያሉ ሰዎች አሉ። አሁን እስክንድር ነጋ ፔስታል ብቻ ነው ያለው ይላሉ። እንደገና ደግሞ ወደ አዲስ አበባ እንዳንገባ እስክንድር ነጋ ከለከለን ይላሉ። ታዲያ በፔስታሉ ነው እንትን እየተከላከላቸው ያለውስ? እንዴት አድርጎ ሁለት ነገር አይጋጭባቸውም? ኃይል የለውም እስክንድር ነጋ ወይም አማራ ፋኖ ህዝባዊ ድርጅት ኃይል የለውም፣ አደረጃጀቱ ደካማ ነው ማለትና እንደገና ህዝባዊ ድርጅት ወጋን፣ ገደለን፣ 4 ኪሎ አላስኬዳለን። ታዲያ አንድ ፔስታል ያዘን ሰው ደምስሰው ማለፍ ያልቻሉ የጠላትን ሰራዊት የአብይ አህመድን መካናይዝዱን በጀት የሚደረገውን ተኩስ እንዴት አድርገው ሊገቡ ነው? ፈሪነት አይሆንባቸውም? ጀግናና ልብረው ሲያበቁ ማለት ነው። አንድ ፔስታል ያዘን ሰው ሁሉ አመት ሙሉ መጨቅጨቅ ይሄ አይጋጭም ካነጋገራቸው ጋር? ይሄንን ህዝብ ይረዳዋል። ውሸታም እንደሆነ ያውቃል ህዝብ። በሆዱ ነው የሚይዘው። በተለይ የኢትዮጵያ ህዝብ ገብቶታል። ቀስ እያለ ደግሞ የሚገባው ነገር ይኖራል። ከብልጽግና ጋር እንደምንሰራም ያብራራሉ። ደፋሮች ናቸው። ሰይጣንን መጽሐፍ ደፋር ነው ይለዋል። አንዱ የሰይጣን ባህሪ ደፋርነት ነው። ደፋርነት ነው። ያልተሾመውን ተሾም ያለው ይላል። አንድ ሁለተኛ ይዋሻል። ጌታም አቡሃ ለሐሰት ይለዋል። የሐሰት አባት ይለዋል ዲያብሎስ።